ሰላም ሰላም የተወደዳችሁና የተከበራችሁ የአዩል የዩቲዩብ ቻናል ቤተሰቦች እንደምን አላችሁ እንደምትሰነበታችሁ በመጀመሪያ የክብር ሰላምታዬን እያቀረብኩ እገኛለሁ እንደምን ሰነበታችሁ በእውነት እኔ ከእግዚአብሔር ይመስገን በጣም ሰላም ነኝ ዛሬውና የዕለቱ መረጃ ይዤላችሁ የቀረብኩት ጋዜጠኛ ፈጠነ ነኝ ቀጥታ ወደ ዜናው እሸጋገራለሁ አድማጭ ተመልካቾቻችን አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። አርዕስተ ዜና በዚህ አንድ ወር ውስጥ የጦርነት ቻሌንጅ የተሰጣቸው የመዳን ቅመሞችና የረመዳን የጦርነት ቆይታና ያለባቸው ሁኔታዎች ምን ላይ እንደደረሱ ይዤላችሁ ቀርቤያለሁ ማለት ነው። የተወደዳችሁና የተከበራችሁ የአዩል የዩቲዩብ ቻናል ተከታታዮች የመዳን ቅመሞች ሌተናል ጄኔራል ፍርናሽ እንዳቀረበውና እንደተናገረው ድል አድርጌያለሁ ሲል የመዳን ቅመሞች ጄኔራል ሀሳቡን አቅርቧል። ሀሳቡም ይሄን ይመስላል። ሌተናል ጄኔራል ፍርናሽ እንደተናገረው ሰራዊቴን ያለምንም እረፍትና ያለምንም መኝታ ወደ ትግል አቅርቤ ድል ተጎናጽፌያለሁ ሲል አቅርቧል። በተሰጠኝ የ30 ቀን ቻሌንጅ 25 ቀን በመማረክ እንደማሸንፍ ባለሙሉ ተስፈኛ ነኝ ሲል ተናገረ። እንዲሁም የመዳን ቅመሞችም እንደተናገሩት በዚህ ዕለት የደስታ ስሜትና የደስታ ጭፈራ እያሳዩ ይገኛሉ። ይህን 5 ቀን የቀረንን 5 ቀን በድል እንደምናሸንፍ ምንም ጥርጥር የለንም ሲሉም ተናግረዋል። ውድ የተከበራችሁ ተከታታዮች እንዲሁም የረመዳን ጄኔራል አሳምቡሳ እንደተናገረው በሚገርም ሁኔታ ባልጠበቁትና ባላሰብኩት ሁኔታ ሰራዊቴ እየተጠበሰና እየተጠቀለለ ለ25 ቀናት በአስቸጋሪ ሁኔታ ቆይቻለሁ ሲል ተናገረ። የተወደዳችሁና የተከበራችሁ ተመልካቾቻችን ይህን ሲል ስላቀረበ ፍጻሜውን በአዩ ወልያ ዩቲዩብ ቻናል በዚህ 5 ቀን ውስጥ ቆይታውን የድሉን መዳን ቅመሞችን የድል ደስታና ጨዋታ እንደማቀርብላችሁ ባለሙሉ ተስፈኛ ነኝ። ደህና ሁኑ።